ውቢቷ ኳታር እንገኛለን። ልናስጎበኛችሁ ነው። ኳታር ውስጥ የሚገኝ አንድ የኢኮመርስ ካምፓኒ ጋር ልምድ ልውውጥ ለመውሰድ ኪዮስክ አፕሊኬሽን ኳታር ይገኛል። ስለዚህ በወፍ በረር ኳታርን አሳያችኋለሁ። በእርግጥ ስለምንቸኩል በጀት በረር ኳታርን በደንብ ላሳያችሁ። አብራችሁን ቆዩ። አንዳንዶች ቃጣር ሌሎች ካታር ይሏታል። እኔ ግን ኳታርን ላሳያችሁ። ከዛ በፊት ግን ሩም ሊያዝና እቃዎችን ላስቀምጥ። እስኪ ዞር እንበል። ኳታር ጸጥ ያለች ናት። ግርግር ምናምን የለባትም። ባይሆን ሙቀቷ አይቀመስም። ከኳታር አንጻር አፋር ሩሲያ ነው፣ ግን ጽዳቷ የከተማዋ ስትራክቸር አትጠይቁኝ። ባይዘዌ ዶሃን ያለው ዋና ከተማዋ ያው በረሃቱን እንጂ ግሪን ኤሪያ በጣም ነው ያለው። በየአስፓልቱ መሀልም እንደምታዩት ነው። እስኪ ይህን ፌመስ ሞል ላሳያችሁ። ሞል ውስጥ አነስተኛ ሐይቅ ተሰርቶበታል። ሰርቪስ የሚሰጡም ጀልባዎች አሉት። ይሄ ሞል የሚገርማችሁ ኦልሞስት ዘ ኢታሊያን ጆፕን ካያችሁት ቬኒስ የሚባለው ከተማ ቶታሊ በቃ ራሱን ከተማውን ያስቀመጡት። በደንብ ደግሞ የዞርኩ አሳያችኋለሁ። ውሃ ላይክ ጀልባ ሞል ውስጥ ነው የምላችሁ። ሞል ውስጥ ሰማዩ ራሱ የሚንቀሳቀስ ነው። ስዕል እንዳይመስላችሁ ስክሪን ነው፣ ሙቭ እያደረገ ነው። መምሸቱ ራሱ አታውቁም። ብዙ ሰዎች እንደውም ይሸወዳሉ ይባላል። መሽቶ ራሱ ቀን እየመሰላቸው እጅግ በጣም የሚያምር ነው። የሌለ ነገር የለም ከትላልቅ እስከ ትናንሽ ብራንዶች። እስኪ በዛው የኳታርን ሸማቾች ላሳያችሁ፣ በዲስካውንት እቃ የሚሸጥበትን። አንድ እዚህ ውስጥ ግቡ። አንድ የምታጡት ነገር የለም። ሁሉም ካታጎሪ ነው ያለው። አለማጣት ብቻ ሳይሆን ደግሞ የብዛት ዋጋዎች በቃ ኳታር ላይ በጣም ደሞስት ቺፐስት የሚባሉ ነገሮች የሚገኙበት ነው። እጅግ በጣም ትልቅ ነው። የሌለ ነገር ያለ ብርድ ልብስ ብትሉ ስቶቭ፣ ምን ልበላችሁ የራሱ ኪዮስክ ባሉት ኪዮስክ በአካል ታዲያ ሸማቾች ማለት አይደል። እስኪ ደግሞ ወጣን በልና የነዚህ ደግሞ የምታዩት ለዓለም ዋንጫ ሲጠቀሙት የነበሩ ስቴዲየሞቿ ናቸው። ብዙዎቻችሁ ደግሞ በስምም ቢሆን የምታውቋት ሞል ኦፍ ኳታርን ደግሞ ላሳያችሁ። ይሄ ደግሞ ማሳያችሁ ኳታር ሞል ነው። በጣም ኳሊቲ ከሚባሉት ሞሎች አንዱ ነው። ከጀርባ እንደምታዩት የተለያየ ግሪን ኤሪያ ያለው ምናምን እጅግ በጣም ትልቅ ነው። በጣም የሚያምር እዩት። ከጀርባ ከታያችሁ ደግሞ ሞል ስላችሁ አንድ ህንጻ እንዳይመስላችሁ። ኦልሞስት ወደ 50 ሄክታር ስፋት አለው። ከ500 በላይ ሱቆችም አሉት። ካፌዎች፣ ምግብ ቤቶች፣ ሲኒማ በቃ ራሱን ችሎ አንድ ከተማ በሉት። ባይዘው ለእናንተ ለማሳየት ስዞር እዚሁ መሸብኝ። ወተን ደግሞ እስቲ ኳታርን በማታ እንዴት እንደምትደምቅ ላሳያችሁ። ህንጻ ይሰለቻችኋል። ደግሞ አራት ማዕዘን እንዳይመስላችሁ በጣም የተራቀቁ ዩኒክ ዩቲስቲ እንግዲህ ጨረቃ የሚመስል በጣም የሚገራረሙ ዲዛይኖች ናቸው ያለ። የላይቶቹ ድምቀት ለነገሩ ምን አስለፈለፈኝ ራሳችሁ ያያችሁት አይደል። ባይሆን ጭራሽ የአረብ ሀገር ስትራክቸር የላትም። ኢሮፕ ስታንዳርድ ናቸው መንገዶቹ ብትሉ ህንጻዎቹ። ከዚህ ሁሉ በላይ ግን ኳታርን የምታደንቁበት አንድ ቦታ ደግሞ ላሳያችሁ። በዚህ ልክ ዘምና ግን ከ250 ዓመት በፊት የነበረውን ዋቂፍ ይባላል። ባህላዊ የኳታር ገበያ ቦታዎች አሁንም እንደታደሱ በእንክብካቤ ተይዘዋል። እያቸው በቃ ጽድት ያሉ ናቸው። ባህላቸውን በጣም ያስተዋውቁበታል። ባህላዊ ዕቃ ነው የሚሸጥበት። እያንዳንዱ ሱቅ ላይ ካያችሁ ኳታርን ኤክስፕረስ የሚያደርግ ነገር ነው ያለው። ከሌላ ቦታም በበለጠ ቱሪስቶች እዚህ በጣም ይጎርፋሉ። እኔ ብዙ ቦታ ሄጃለሁ። ግፊያ ግን ያለው እዚህ ነው። በቃ ተጨናንቃ በጣም ብዙ ሰው ነው የሚመጣው። ንጹህ ሽንት ቤት፣ የተለያዩ ለቱሪስት ምቹ የሆኑ ኢንፍራስትራክቸሮች ተሟልተውለታል። እንደውም ስታዩት በድሮ ስታይል አሁን ተሰርቶ እንጂ የድሮን አሁን አቆይተውት አይመስልም። ኤኒዌይስ በጀት በረር ኳታር ይሄን ትመስላለች። ባይዘዌ ኤርፖርቷ ራሱ ከዓለም ቶፕ 3 ውስጥ ነው ያለው። ጫካ ሳይቀራለው እዚህ ጋር ባይዘዌ ቀይ ባህር ላይ ነው እግሬን የዘፈዘፍኩት። ለበረከቱ ደግሞ እርግጠኛ እንዳትሉኝ እንጂ። እንዴት ነው ቭሎግ ተመቻችሁ? ኮሜንት ላይ ይቀጥል በሉኝ። የተለያዩ ከተሞች ሲሄድ በዛው አብረን በደንብ እናያለን። ለአሁን ግን እኔም አረፍ ልበል፣ ትንሽ ደክሞኛል። ባባይ ቻው።